የኮምፒውተር ኪቦርድ ላይ መፍጠን ትፈልጋላችሁ፣ ግን ከየት መጀመር እንዳለባችሁ አታውቁም። ከዚህኛው ወደዚህኛው ስፒድ እንዲሄድ የረዱኝን 5 ቀላል ስቴፖች ማሳያችሁ ይሆናል። ቀጥታ ወደ ቱቶሪያሉ። ኦኬ፣ የመጀመሪያው ስቴፕ የሚሆነው ተች ታይፒንግ መማር ነው፣ ወይም ብላይንድ ታይፒንግ እንለዋለን። ይህ ማለት ኪቦርዳችን ላይ ሳናይ ስክሪኑን ብቻ ጀስት በማየት የምንጽፈው የታይፒንግ ዘዴ ነው ማለት ነው። ጣታችሁን ትክክለኛ ፖዚሽን ላይ ታስቀምጡና መጻፍ ማለት ነው። አሁን እዚህ ኢሜጅ ላይ እንደምታዩት ጣቱ በስትክክል የቱ ጋር ማረፍ እንዳለበት ያሳያችኋል። ከለሮቹ ኪቦርድ ኪዎቹ ላይ ያሉ ማለት ነው። ጣታችሁ የቱ ጋር መንካት እንዳለበት ያሳያችኋል። እሱን ዘዴ በመጠቀም ኪቦርዳችሁን ሳታዩ ስክሪን ብቻ በማየት ምጽፉት ዘዴ ሲሆን ተች ታይፒንግ ብለን እንጠራዋለን። አሁን የለመዳችሁት ለምሳሌ ኖርማል የታይፒንግ ዘዴ ሊሆን ይችላል። ዝቅ እያላችሁ ምጽፉ ከሆነ ተች ታይፒንግ አይባልም። እሱ ጀስት ስሎ የሚያደርጋችኋል ስትጽፉ፣ ሞር ኤፊሽንትም አትሆንም ስትጽፉ። ስለዚህ ተች ታይፒንግ የሚባለውን ዘዴ መልመድ አለባችሁ ማለት ነው። የሁለተኛው ስቴፕ ደግሞ የሚሆነው አቀማመጣችሁ ነው። አቀማመጣችሁ የግድ ማተር ያደርጋል። ምክንያቱም ቀጥታ ኮምፒውተሩ ፊት ለፊት ሁናችሁ ነው መቀመጥ ያለባችሁ ሳትጎብጡ። ይህ ማለት ደግሞ ኢርጎኖሚክስ እንለዋለን። ወንበራችሁ ትክክለኛ መሆኑን ስላችሁ ኖርማል ቼር ባትጠቀሙ አሪፍ ነው። የኮምፒውተር ቼሮች አሉ። ብዙ ታስኮች ኮምፒውተራችሁ ላይ ቁጭ ብላችሁ ስትሰሩ ያስፈልጋችኋል። ዴስካችሁ ደግሞ ትንሽ አጠር ማለት አለበት እና በዚህኛው ስቴፕ ላይ ደግሞ መካኒካል ኪቦርድ ግድ ነው ማለት ነው። መካኒካል ኪቦርድ አሁን ለምሳሌ የምጠቀመው ይሄ መካኒካል ኪቦርድ ነው። እንደምታዩት እዚች ጋር መካኒካል ነው። ይህ ማለት ወጣ ያሉ ናቸው ኪዎቹ፣ መንቀልም እንችላለን ማለት ነው። ክሊክ ስታደርጉ አያስቸግሩም። ብዙ ጊዜ የሆነ ጫን በሉኝ አይሉም። እንዲህ አይነት ኪቦርድ መጠቀም ግድ ይላችኋል ማለት ነው ለኢርጎኖሚክስ። ወንበር ካላገኛችሁ ደግሞ ኖርማል ጀስት አንድ መደገፊያ ያለው ወንበር ነገር እንትን ብላችሁ ዴስካችሁን በስትክክል ትቀመጣላችሁ። ከዛ አንድ ኪቦርድ መካኒካል ግድ ነው። መካኒካል ቢሆን ይመረጣል ፍጥነታችሁን ለመጨመር ማለት ነው፣ ኤፊሽንት እንድትሆኑ። አንድ መካኒካል ኪቦርድ ኖርማል እኔ የምጠቀመው ዴል ናት። ዴል መካኒካል ኪቦርድ ነው። ዩዝድ ነው። 400 ነው 500 ብር ነው የገዛሁት። አሁን ትንሽ ጨምሮ ይሆናል። አፎርድ የምታደርጉ ከሆነ ኖርማል መካኒካል ኪቦርዶች ብትገዙ አሪፍ ነው። ለምሳሌ ደግሞ ከዚህ የሚሻሉ ኪቦርዶች አሉ። የሆነ ድምጽ ማያወጡ ኪቦርዶች አሉ። መካኒካሉ ነው አነስ የሚሉ ሳይዛቸው። እነሱን አፎርድ ማድረግ የምትችሉ ግዟቸው። ግን ግድ ቼክ ማድረግ ያለባችሁ ፕረስ ሲደረግ ማያስቸግር መሆኑን ቼክ ማድረግ አለባችሁ። ሶስተኛው ስቴፕ ደግሞ የኪቦርድ ሾርትከት ነው። አንድ ኪቦርድ ሾርትከት ነው ማሳያችሁ በጣም የጠቀመኝን። አሁን ለምሳሌ እዚች ጋር ወርዶች አሉ ታይፕ የተደረጉ። አሁን ለምሳሌ አንድ በአንድ እነዚህ ማጥፋት ከፈለኩኝ በጣም የሆነ ታይም የሚበላ ነገር ነው። አሁን ለምሳሌ ስሎውን ለማጥፋት ባክስፔስ እንዲያረኩኝ ምናምን ነው እንትን ምለው ማለት ነው። አሁን ልመልሰውና ይሄን ትታችሁ እዚች ጋር አሁን ለምሳሌ ዋትን ማጥፋት ከፈለኩኝ ዋት ጋር እዚች ጋር ሄድና በአሮይ ኮንትሮል ጀስት ኮንትሮል እጫንና ባክስፔስ ሳረግ እንዳለ እንደምታዩት አንድ ወርድ ትጠፋለች ማለት ነው። አሁን እዚች ጋር ላጊ የሚለውን ፓርት ማጥፋት ከፈለኩኝ ጀስት በአሮም ስትሄዱ እዚች ጋር አስተውሉ። ኮንትሮል ይዛችሁ አሮ ስትጫኑ ወደ ጎን ያፈጣጥናችኋል ማለት ነው። ወደ የወርዱ ነው የሚወስዳችሁ። ስለዚህ ኮንትሮል ይዛችሁ ወደ ጎን አሮ ስትጫኑ ቶሎ ነው የሚወስዳችሁ ማለት ነው ወደ ጎን። አሁን ወደ ኮምፒውተር ሄድኩኝ። እዚች ጋር ሙሉን ለማጥፋት ከፈለኩኝ ላይኑን ጀስት ኮንትሮል እጫንና ባክስፔስ። ኮንትሮል የምትጫኗት በኢርጎኖሚክስ ስታይል ከሄድን በተች ታይፒንግ ምናምን በዚችኛው በሌፍት ፊንገራችሁ ሌፍት ፒንኪ ፊንገር ነው የሚባለው መሰለኝ፣ በሱ ነው የምትጫኑት ኮንትሮልን። ከዛ ባክስፔስ ትጫናላችሁ። አሁን ለምሳሌ እዚች ጋር ዊርድ ሊሆንባችሁ ይችላል። በዚህ ጣታችሁ ኮንትሮልን መጫን ምናምን አልለመዳችሁም። ግን ግድ በቃ ኮምፒውተር ኪቦርድ ላይ ፋስት መሆን ከፈለጋችሁ ይህ መንገድ ትክክለኛው መንገድ ነው ማለት ነው። ተች ታይፒንግ የሚባለውን ነገር መልመድ አለባችሁ። ቅድም ባሳየኋችሁ ፒክቸሩ አሳይቻችሁ ነበር። ፒክቸር በስትክክል ጣታችሁ የቱ ጋር መንካት እንዳለበት የሚያሳይ፣ ወይም ደግሞ ከፈለጋችሁ ዲስክሪፕሽን ላይ አስቀምጥላችኋለሁ ሊንኩን የኢሜጁን፣ ገብታችሁ ማየት ትችላላችሁ ማለት ነው። አሁን እዚች ጋር አሳይቻችኋለሁ። የኪቦርድ ሾርትከቱ ይሄን ይመስላል ማለት ነው። አሁን እዚች ጋር የፈለግነው ቦታ እየሄድን ኮንትሮል ተጭነን ማለት ነው እንዲያፈጣጥነን። ከዛም ኮምፒውተርን ማጥፋት ከፈለግን ጀስት ኮምፒውተር ጋር እንሄድና ኮንትሮል ባክስፔስ ጀስት እንደምታዩት ሪሙቭ ያደርገዋል ማለት ነው። አራተኛው ስቴፕ ደግሞ
በኪቦርዳችሁ ታይፕ ስታደርጉ ኪቦርዱን ላለማየት ሞክሩ በተቻላችሁ አቅም። ያው ሊያስቸግራችሁ ይችላል። አሁን ቀጣይ ማሳያችሁ ዌብሳይት ላይ እየጻፋችሁ በተለይ ደግሞ ተች ታይፒንግ እየተጠቀማችሁ ማለት ነው። አሁን ተች ታይፒንግ ማለት እንደነገርኳችሁ ቅድም ትክክለኛ ፊንገራችሁን ፖዚሽን አስይዛችሁ ኪቦርዱን ሳታዩ መጻፍ ማለት ነው። ግን ተች ታይፒንግ ስንለማመድ ግድ ያው ሁሉንም ኪ የቱ ጋር እንዳሉ ስለማናቅ ዝቅ እያልን ማየታችን አይቀርም ማለት ነው። ሶ ዝቅ እያላችሁ ባታዩ ይመረጣል። ቶሎ እንድትለምዱ ከፈለጋችሁ ራሳችሁን ቻሌንጅ ማድረግ ነው። ብዙ ጊዜ ማይሆን ኪዎች ልትነኩ ትችላላችሁ፣ ግን ከሱ ነው የምትማሩት። ከዛ መስል ማይንዱ አይምሯችሁ ላይ አታች የሆነ ይመጣል ኪዎቹ፣ ከዛ አይጠፉባችሁም ማለት ነው። ሶ የመጨረሻውና አምስተኛው ስቴፕ ደግሞ የሚሆነው ጀስት ታይም ዴዲኬት አድርጋችሁ ሁሌ በየቀኑ ጻፉ። ቢያንስ ቢጊነር ከሆናችሁ አይ ሪኮመንድ ቢያንስ ለ2 ሰዓት 1 ተኩል አካባቢ ቁጭ ብላችሁ አሁን ማሳያችሁ ዌብሳይት ላይ ቁጭ ብላችሁ ብትጽፉ ታሻሽላላችሁ ማለት ነው። አሁን ምክንያቱም 2 ሰዓት ብዙ አይደለም። ብዙ ጊዜ ቲክቶክ፣ ኢንስታግራም ምናምን ስክሮል ከምናረግ በተለይ ደግሞ ኮምፒውተር ላይ ምንሰራ ከሆነ ታይፒንግ ስኪላችን ብንጨምር በጣም አሪፍ ነው፣ ይጠቅመናልም። ምክንያቱም ኢሜይሎችን ስንጽፍ፣ ኮድ ስናረግ፣ ዋቴቨር ብዙ ነገር ምናምን ስንሰራ ኢፊሽንት ብንሆን ኪቦርድ ስኪል ላይ ይጠቅማችኋል ማለት ነው። አሁን ቀጥታ የምትጠቀሙትን ዌብሳይት ላሳያችሁ። ወደ ኮምፒውተር እንሂድ። ኦኬ ጋይስ ወደ ኮምፒውተር ተመልሰናል ማለት ነው። እዚች ጋር ታይፕ የምትለማመዱበትን ዌብሳይት አሳያችኋለሁ። እነዚህ ሶስቱ ኮመን የሆኑት ዌብሳይቶች ናቸው። ቴንፋስት ፊንገርስ አለ፣ እዚች ጋር ሞንኪ ታይፕ አለ፣ ታይፕ ሬሰር አለ፣ እዚች ጋር ደግሞ typing.com የሚባለው ዌብሳይት አለ። ግን ይሄ ሞር ኮመን አይደለም፣ ሪኮመንድም አላረጋችሁም። አሁን ሪኮመንድ ማድረጋችሁ እዚች ጋር ቢጊነር ከሆናችሁ ምንም ታይፕ አድርጋችሁ ማታውቁ ከሆነ ሞንኪ ታይፕን ነው ሪኮመንድ ማድረጋችሁ። አሁን እዚች ጋር እንደምታዩት ኢንተርፌሱ ይሄን ይመስላል። ይሄን ያልኳችሁ ምክንያት አንደኛ ቃላቶቹ ሲምፕል ናቸው ማለት ነው። ጣታችሁ ጀስት መስል ማይንዳችሁ እንዲመጣ እንዲለምድ በእነዚህ መለማመድ ትችላላችሁ ማለት ነው። ሞንኪ ታይፕ.com ነው የሚለው እዚች ጋር። ጀስት ወርዶቹም ደግሞ ካፒታል ሌተሮች ምናምን የላቸውም። ሶ ለቢጊነር አሪፍ ነው። አሁን ትንሽ እዚች ጋር እየጻፋችሁ አሪፍ ስትሆኑ እዚች ጋር አትቆይም። ሞንኪ ታይፕ ላይ ጀስት ቶሎ መግባት ያለባችሁ ቴንፋስት ፊንገርስ ላይ ነው። tenfastfingers.com/typingtest እዚች ጋር ትገባላችሁ። ጀስት እንደምታዩት ታይፒንግ ቴስት ይላል። እዚች ጋር ቶፕ 200 ወርዶች ነው ያሉት ማለት ነው። እዚች ጋር ቀላል ናቸው ለመጻፍ። እዚች ጋር አድቫንስድ ሚል ደግሞ አለ። እዚች ጋር ጎበዝ ስትሆኑ ቢያንስ 80 90 ምናምን WPM ስመቱ እዚች ጋር ቶፕ 200 ወርድ ላይ አትቆዩ። ወደ 1000 ወርድ ትገባላችሁ። አድቫንስድ የሆነ አለ። እዚች ጋር ቃላቶቹ አንዳንድ ካፒታል ወርዶች አሏቸው ማለት ነው። እዚች ጋር 200 ወርድ ግን መጀመሪያ ያለባችሁ በሞንኪ ታይፕ ነው ማለት ነው። ከዛ ወደ ቴንፋስት ፊንገርስ ትገባላችሁ። ከዛ typeRacer.com የሚባል ደግሞ ዌብሳይት አለ። እሱ ደግሞ ሞር አድቫንስድ ነው። ስፔሻል ካራክተሮች አሉት ምናምን፣ ካፒታል ሌተሮች ይበዙታል። ለዛሬ ያመጣውላችሁ ቱቶሪያል ይሄን ይመስላል ጋይሶች። ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ። ዌብሳይቶች ከስር ዲስክሪፕሽን ላይ ያስቀምጥላችኋለሁ፣ ወይም ደግሞ እነዚህን ታይፕ አድርጋችሁ ማግኘት ትችላላችሁ ማለት ነው። ይመሻችሁ።